ወሰላሙ ዐላ ረሱሊላህ ጠይብሻል የዛሬው ቂራ ወደ ሌሎ ማስረጃው ቃል ኢስቲዓዛ እገዛም መጠየቅ ያኔ ጥበቃም መጠየቅ በአላህ ብቻ ነው ለሚለው እዚህ ጋር ኢስቲዓዛ የሚለው ጥበቃም ማለት ነው። መጥፎ ነገር ሰውየው እንዳያገኘው ጥበቃን መጠየቅም ከአላህ ብቻ ነው የሚለው ቀውሉ ተዓላ ያላህ ንግግር ነው። ያው ኢስቲዓዛ፣ ኢስቲዓና፣ ዘበህ የሚባለው ነዘር የሚባለው ነገር ከአሁን በፊት ያኔ ማብራሪያው አልፏል ማለት ነው እና እዚህ ጋር ማብራሪያው አያስፈልግም። ቁል በል አዑዙ እጠበቃለሁ ቢረቢ በጌታ አልፈለግ በተፈለጋጊ ጌታ እጠበቃለሁ ብለህ ቁል በል አሁንም አዑዙ እጠበቃለሁ ቢረቢ በጌታ አናስ በሰዎች ጌታ በሆነው ያኔ ሁለቱም የሚጠቁመው ማን ነው? አላህ ላይ ነው ማለት ነው። የተፈለጋጊ ጌታም አላህ ነው፣ የሰዎችም ጌታ ማን ነው? አላህ ነው ማለት ነው። ወደ ድል እስቲጋታ ከጭንቅ ለመገላገልም እገዛም መጠየቅም በአላህ ብቻ ወደሚለው አስረጃው ቀውሉ ተዓላ የሚለው አላህ ንግግር ነው። አሁን ኢዝ የምትለዋ አይ እዝኩሩ እንደማን ነው? አስታውሱ ተስተገይቱነ እርዳታን እኮ ጨንቋቸው በጠየቃችሁ እና በፈለጋችሁ ጊዜ ረበኩም ጌታችሁን ፈስተጃበ መርሐባ ያላችሁን ለኩም ለእናንተ መርሐባ ያላችሁን የሆነውን ማለት ነው አስታውሱ ይላል። እዚህ ጋር ያው በድርን አስመልክቶ ጦርነት ላይ ነው ማለት ነው። ሙሽሪካኖች በጣም በቁጥር በዝተው ነበር። ሙስሊሞች ደግሞ የዛኔ አናሳ ነበሩ ማለት ነው እና በጣም ጨንቋቸው ነበር። በሰዓቱ ላይ አደረጉ ማለት ነው። በሱ ተላገዛቸው ማለት ነው። መላኢካንም ላከ አብረው መላኢኮች ማለት ነው ከሙስሊሞች ጋር አብረው በመሰለፍ ተዋግተውላቸዋል ማለት ነው። እና እዚህ ጋር ቢማዕና የተፈለገው ምንድነው? አንድ ሰው ጨንቆት ሀል ከጭንቅ ለመገላገል መጠየቅ ያለበት አላህ እንደሆነ ማለት ነው። ወደ ሌሎ ዘበህ እርድም ለአላህ ጀበል የሚያመሰግደው ቀውሉ ተዓላ የሚል አላህ ንግግር ነው። ቁል በል ኢነ ሶላቲ ስግደቴ ወኑሱኪ እርዴ ማለት ነው። ወመሕያየ መኖርም ሆነ መማቴ መሞቴም ሊላሂ ለአላህ ብቻ ነው። ረቢል ዓለሚን ለዓለማቱ ጌታ ለሆነው ላ ሸሪከ ለሁ ለሱ ተጋሪ የለውም በዚህ ጉዳይ ማለት ነው። ወሚነ ሱና ቢማዕና እዚህ የተፈለገው ምንድን ነው? ወኑሱክ የሚለው ነው። ኑስ ቢማዕና ዘበህ እንደማለት ነው። እርድ ለአላህ ብቻ ነው። የእርድ አይነት እንዴት ነው የሚለው ከአሁን በፊት አልፏል ማለት ነው። እዚህ ጋር መድገም አያስፈልግም። ወሚነ ሱና ከሐዲስም አለ ከመልእክተኛ ርሳም ንግግር ምን የሚል ለዐነ አላህ እዚህ ጋር ለዐነ አላህ የሚለው በሁለት መልኩ ያኔ ኢህቲማል ወስዶታል። አንድ ለዐነ አላህ ማለት እርግማን ነው። ያኔ ቢማዕና ለዐነ አላህ አላህ ከእዝነቱ ያረቀው መን ዘበሐ ያረደ የሆነን አካል ሊገይሪላህ ከአላህ ውጭ። የሁለተኛው ደግሞ ኢህቲማል የወሰዱ በምንድን ነው? ለዐነ አላህ አላህ ከእዝነቱ አርቆታል እኮ ያኔ እንደ ኸበር አድርገው ማለት ነው። መን አካልን ዘበሐ ያረደ የሆነው ሊገይሪላህ ከአላህ ውጭ። ዙሮ ሁለቱም ቢሆን ምንድን ነው ያኔ ሁለቱም ለሐዲሱ እንትን ቢልም ያው የሚገጭ ነገር የለውም። ቢማዕና የተፈለገው ምንድን ነው? ከአላህ ውጭ ያረደ የሆነ አካል ምንድን ነው? መጥሩድ አን ረሕመቲላህ ከአላህ እዝነት የተባረረ ነው ማለት ነው። ከአላህ እዝነት የተባረረ ከሆነ ደግሞ ምንድን ነው? ካፊር ነው ማለት ነው። ከአላህ ውጭ ካረደ ሰውየው ከእዝነቱ ተባርሮ ከተባረረ አላህ ከእዝነቱ የሚያደርገው ካፊር ነው ማለት ነው። ወደ ሌሉ ነዘር ስለት ለሚለውን ማስረጃው ለአላህ ብቻ እንደሆነ ቀውሉ ተዓላ የሚለው አላህ ንግግር ነው። አልሐምዱሊላህ ዩፉነ ይላል መልካም ሰዎችን ሲያወድስ እዚህ ጋር ዩፉነ ይሞላሉ ቢነዝሪ ስለታቸውን እኮ ይሞላሉ ዱንያ ላይ እያሉ ማለት ነው። የገቡትን የሆነውን ቃላቸውን ስለታቸውን ይሞላሉ። የኻፉነ ይፈራሉ የውመን ዕለትን ካለ የሚሆንበትን ዕለት ሸርሁ መከራው ሙስተጢራ ተሰራጭ የሆነን ቀን ማለት ነው። ይፈራሉ ቂያማ ቀን ማለት ነው። የዛኔ መከራ ተሰራጭ የሆነን ቀን በመፍራት ዛሬ ስለታቸውን ይሞላሉ ዱንያ ላይ እያሉ ብሏል። አወድሷቸዋል። እዚህ ጋር ስለት ምን አይነት ነው ከተባለ አላህ ሱብሓነሁ ወተዓላ ያወድስ የሆነው የስለት አይነት ምንድን ነው? አንድ ሰው ለጌታ በቃ ምስኪኖችን ላበላ ስለተስያለሁ ወይም ደግሞ ልጾም ማለት ነው ስለተስያለሁ ማለት ነው ይመስል እንጂ ሙቃበላ በሆነ መልኩ ግን አይ ጌታዬ እንዲህ ከሰጠኝ እኮ እኔ ለእሱ ምስኪን ላበላ ቃል እገባለሁ ወይም ደግሞ እሱ ይህን ካረገልኝ እኔ እንደዚህ ላረግ፣ ይሄ ግን በጣም መክሮህ የተጠላ ነው ብሏል ማለት ነው። እዚህ ጋር አላህ ያወደሰ ይህን ሳይሆን አላህ ያወደሰው ምን አይነት ነው? ሙቃበላ ሳይፈለግ ከአላህ ለውጥ ሳይፈለግ ዝም ብሎ ቀጥታ ሰውየው በቃ ለጌታዬ ምስኪንን ላበላ ተስያለሁ ማለት ነው ይመስል ይህ አይነት ነው ተወዳጁ ስለት ማለት ነው። ታይብ አልአስሉ ታኒ ሁለተኛው መሰረት የምናየው ማዕሪፈቱ ማወቅን አስመልክቶ ዲን ልእስላሚ እስልምና መመሪያ ቢልአድላ በማስረጃ ማለት ነው። ወሆሱም ኢስላም ብሎ ማለት እስላሙ እጅግር መስጠት ነው። ሌላ ኢላላ ቢተውሒድ እሱን አንድ አድርጎ በመገዛት ወደ ኢንቅያዱ ታዛዥ መሆን ለሱ ቢጠዓ በትእዛዙ ማለት ነው ታዛዥ መሆን። ወደ ኢንቅያዱ ሰጥለጥ ማለት ለሱ ለአላህ ቢጠዓ በትእዛዝ ማለት ነው። ወልበርአቱ መጽዳት ምን ሽርክ ከሽርክ ወአህሊህ ከሽርክ ባልተቤቶችን ማለት ነው። ቢማዕና ሽርክንም ሰው የወርቆ ሽርክን መራቁ ብቻም በቂ አይደለም። ምን ያስፈልጋል? ወአህሊህ ከነ ባልተቤቶቹ መራቅ አለብን ማለት ነው። ቢማዕና እነሱንም መጥራት አለበት። አንዳንድ ሰዎች ለምሳሌ አንድ ሰው ስራውን ጥለው እንጂ ሰውየው ምን ያድርግ ይላል። እንደዚህ የሚባለው ያኔ ብዙ ጊዜ እንደዚህችን የሚጠቀሟት ያኔ ሙንሐሪፍ የሆነ መንሀጅ የሚጓዙ የሆኑ ሰዎች እንጂ
ሰዎችን መውደድ አስመልክቶ ወይም መጥላት የሚባለው ነገር አስመልክቶ ለሶስት ተከፍሎ ነው የሚታዩ። ለምሳሌ አንዳንድ ሰዎች ሙሉ በሙሉ ውዴታ የሚሰጣቸው አለ። አንዳንድ ሰዎች ደግሞ ሙሉ በሙሉ ጥላቻ የሚሰጣቸው አለ። አንዳንዶቹ ደግሞ በከፊል መልኩ ይወደዳሉ፣ በከፊሉ ይጠላሉ። ቢማዕና ሰዎች በሶስት መልኩ ተከፍለው ማለት ነው። ሙሉ ውዴታ የሚወደዱት ሙእሚንን ይመስል በቃ መንሃጁ የጠራ የጸዳ የሆነ አካል ሙሉ በሙሉ ውዴታ ይሰጠዋል። ሁለተኛ ሙሉ በሙሉ ጥላቻ እንጂ ውዴታ የሚባል ነገር የማይሰጠው ይሄ የለየለት የሆነ ካፊር ሙሽሪክ የሆነ አካል ማለት ነው። ሙሉ በሙሉ ይጠላል ማለት ነው። ይሄ አልወላው አርባ ለአላህ ብሎ መውደድና መጥላት የሚባለው ነገር ነው። ሶስተኛ ሰውየውን በከፊል መልኩ ይወደዳል፣ በከፊሉ ይጠላል። ይሄ ደግሞ ምንድነው? ሙወሒድ ሆኖ ላኪን ዓሲ አላህን የሚያምጽ ተውሂድ አለው ላኪን ግን በከፊል ስራው ደግሞ አላህን የሚያምጽ ከሆነ አላህን በሚያምጽበት ሐል ላይ እንጠላዋል። ውስጥ ላይ ባለው ደግሞ ኢማኑ ልክ ደግሞ ምንድን እናደርገዋል? ለአላህ ብለን እንወደዋል ማለት ነው ስላመነ። ላኪን ግን ሙሉ በሙሉ ደግሞ አንወደውም፣ መጥፎ ስራውን እንጠላለታል። ይህ ሲባል ምንድን ነው ይላሉ ማብራሪያ እንደሰጡት ሰውየውን መጥፎ ስራውን መጥላታችን እና እሱን ባለው በኢማን እሱን መውደዳችን ማለት ቢማዕና መጥፎ ስራ በሚሰራ ጊዜ ከዛ ነገር እንዲርቅ ማለት ነው። ያን ነገር ከመጥላታችን ሰውየውንም ድርጊቱ ከመጥላታችን ጋር ባይሆን ምክር ከመስጠት ጋር ነው ይላሉ። ምክር ያን ነገር እንድተው ምክር ከመስጠት ጋር ማለት ነው። እና እዚህ ጋር ሙሽሪክ የሚለው ከየት ተካቷል ማለት ነው? ከሁለተኛው ማብራሪያ ላይ ይከተታል። እነሱ ሙሉ በሙሉ የሚጠሉ ናቸው። ይህ ሲባል ግን ለምሳሌ ሰውየው ቤተሰቡ እናትና አባትም ሊሆኑ ይችላሉ እና ሷራ ቢሆኑበት ወይ ካፊር የሚሆኑበት ማለት ነው። ቢማዕና እነሱ ማለት ነው ምንድን ነው ዱንያዊ መሰራራት አልተከለከለም። ዱንያዊ ማለት ነው ቢማዕና እነሱ እንዳይርባቸው እንዳይጥማቸው የሆነ ዱንያ ላይ መሸቃ እንዳያገኛቸው እነሱን ማገዝ ይህ በሸሪዓ የተወገዘ አይደለም። ለምን ቁርአን አላህ ሱብሓነሁ ወተዓላ ላ የንሃኩም ላሁ አን ለዚነ ለም ዩቃትሉኩም ፊዲን ወለም ዩኽሪጁኩም ሚን ዲያሪኩም አን ተበሩሁም ወቱቅሲጡ ኢለይሂም ኢነላሀ ዩሒቡል ሙቅሲጢን። ለነዛ ማለት ነው ከአገሮቻችሁ በዲናችሁ ምክንያት ያልተዋጓቸውን ያላባረሯቸው የሆኑትን አካላቶች ያኔ ሙሽሪካኖችማ ነው በጎ በውሉላቸው አላህ ይከለክላቸውም ብሏል ቁርአን ላይ ማለት ነው። እና ቢማዕና ጸረ ኢስላም እስካልሆኑ ድረስ እስልምናን ለዲን የሚዋጉ እስካልሆኑ ድረስ ዱንያ ላይ መልካም መሰራራት ይቻላል ማለት ነው። ከእናት ከአባትም ሆነ ከሌላውም አካል። ላኪን ግን ጸረ ኢስላም ከሆኑ ግን የዛኔ አይፈቀድም ማለት ነው ከእነሱ ጋር ሐታ ዱንያ መሰራራት ራሱ። ለምን ቁርአን ላይ አላህ ሱብሓነሁ ወተዓላ ኢነማ የንሃኩም ላሁ አን ለዚነ ቃተሉኩም ፊዲን ይላል እዛው ቀጥሎ ማለት ነው። አላህ በጎ መስራራትን የሚከለክላቸው እነዛ በድናቸው ጉዳይ የሚዋጓቸው ነው ይላል። ቢማዕና ጸረ ኢስላም ከሆኑ የዛኔ ማለት ነው ሙሉ በሙሉ ከዱንያም መስራራት ይነፈጋሉ ማለት ነው። ታይ ወሆ ሱቆ ይህ ኢስላም የሚለው ተላቱ ሶስት ማለት ነው መራቲ በደረጃዎች አሉት። አንደኛው ያኒ ቢማዕና ዲን የሚባለው ነገር ሶስት ደረጃዎች አሉ። አልኢስላም የሚለው ዲን አልኢስላም የሚለውን ገለጻ እያደረገ ነው። ሸይኹ ቢልአድላ ልናውቅ ግድ ይላል። ዲን አልኢስላም እንግዲህ በውስጡ ምንድን ነው? ሶስት ደረጃዎች አሉት። እሱ ምንድን ነው? አልኢስላም ወልኢማን ወልኢሕሳን ማለት ነው። ታይም ወኩል ሁሉም መርተባ እያንዳንዱ ደረጃ እነዚህ ኢስላም፣ ኢማን፣ ኢሕሳን የሚለው እያንዳንዱ ደረጃቸው ለሀለሱ አላት አርካን የራሳቸው የሆነ ማዕዘን አላቸው እያንዳንዶቹ። ለምሳሌ የእስልምና ማዕዘን ስንት ነው? 5 ነው። የኢማን ደግሞ 6 ነው። ኢሕሳን የሚለው ደግሞ አንድ ብቻ ማዕዘን አለው። እነሱም ወደፊት ሊመጡ ነው። በአርካኑ ኢስላም የእስልምና ማዕዘኖቹ 5 ናቸው። አንደኛ ሸሃደቱ መመስከር አላ ኢላሃ በሐቅ የሚገዙ ጌታ እንደሌለ ኢላላህ እንዳላህ ሲቀር እንጂ እነ ሙሐመድም ረሱሉላህ የአላህ መልእክተኛ መሆኑን መመስከር ይሄ አንድ። ወኢቃሙ ሶላትን ቀጥ አድርጎ መስገድ 2። ወኢታኡ ዘካት ዘካት መስጠት 3። ወሶሙ ረመዳን መጾም 4። ወሐጁ ሐጅ ማድረግ በይቲላህ ልሐራም የአላህ ማለት ነው ቤት ካዕባ ማለት ነው። ቢማዕና ሐራም እርም የሆነ በውስጥ ማለት ነው ምንም አይነት ነገር መፈጸም የተከለከለ በሆነ ማለት ነው። ያኔ ውስጥ ላይ ለምሳሌ መገዳደልም ሊሆን ይችላል። የትኛውም ነገር እዛ ላይ ክልክል ነው ማለት ነው። ለዛ ነው ቤቱላህ ልሐራም ብለው ቅጥያ የሰጡት ማለት ነው። እና እዛ ላይ ማለት ነው ሄዶ ሰውየው ሐጅ ማድረጉ እነዚህ ስንት ሆነው? 5 ማለት ነው። ፈደሊሉ ሸሃዳ አሁን ማስረጃ ሊያመጣ ነው። ፈደሊሉ ማስረጃው ሸሃዳ ያኔ ከአንድ አላህ በስተቀር በሐቅ የሚገዙ ጌታ እንደሌለ ማስረጃው እኮ ቀውሉ ተዓላ የሚል ያላህ ንግግር ነው። አላም ብሏል ሸሂደ አላህ አላህ መሰከረ አነሁ አይነሁ ጉዳዩ ላ ኢላሃ በሐቅ የሚገዙ ጌታ እንደሌለ ኢላ ሁወ እሱ ሲቀር እንጂ ወልመላኢከቱ መላኢኮችም መሰከሩለት። ወኡሉ ባልተቤቶችም አልዕልሚ የእውቀት ባልተቤቶችም ያኔ ከፍጡራኖች ማለት ነው።
ለአላህ መሰከሩለት ማለት ነው። በሐቅ የሚገዙ ጌታ እንደሌለ እሱ እንጂ ቃኢመን እንደዚሁ አላህ ሱብሓነሁ ወተዓላ ቀጥ ብሎ የቆመ ሲሆን ብልቅስት በፍትህ ማለት ነው። በማስተናበር ቀጥ ብሎ የቆመ ሲሆንም መሰከሩለት። ላኢላሃ በሐቅ የሚገዙ ጌታ የለም ኢላ ሁወ እሱ ቢሆን እንጂ አላህ ለዓዚዙ አሸናፊ ሐኪም ጥበበኛ የሆነ ጌታ ማለት ነው። እና እዚህ ጋር ቃኢመን የሚለው ወደ መላኢኮችና ወደ ኡሉል ዒልም አይደለም የሚመለሰው። ቃኢመን የሚለው ወደ አላህ ያኒ ቃኢመን አላህ ሱብሓነሁ ወተዓላ ማለት ነው በማስተናበር የቆመ ሲሆን ማለት ነው። ቢልቅስት በፍትህ ፍጡራኖችን በማስተናበር የቆመ ሲሆን እሱ እንጂ በሐቅ የሚገዙ ጌታ እንደሌለ እሱም መስክሯል፣ መላኢኮችም መስክረዋል፣ የእውቀት ባለቤቶችም መሰከሩ ለማለት ነው።